ስለ ቤኪንግ ሶዳ ትንሽ ነገር ልበላችሁ። በተለይም አሁን ገበያ ላይ እየታወቀ ስላለው አርም ኤንድ ሃመር ቤኪንግ ሶዳ የመጀመሪያው ጥቅሞቹ ውስጥ ኬክ ስንጋግር ወይም ደግሞ ኩኪስ፣ ዳቦ ሊሆን ይችላል እንደ ማሻሻያ እንጠቀምበታለን። ሁለተኛ ለጽዳት ነው። የበለዙ ነገሮችን ለማጽዳትና መጥፎ ሽታን ለማስወገድ ይጠቅመናል። የበለዙ ነገሮች ስንል ሲንክ ሊሆን ይችላል፣ ታይልሶች ወይም ደግሞ ፍሪጅ፣ እንዲሁም ደግሞ ልብስን የማጽዳት ኃይል አለው። ሶስተኛ ደግሞ ዲዮድራይዚንግ አይነት ኢፌክት አለው ወይም ደግሞ መጥፎ ሽታዎችን ወደ ራሱ የመሳብ አቅም ስላለው እሽጉን ከፍታችሁ ፍሪጅ ውስጥ ወይ ጫማ ውስጥ ወይም ደግሞ የልብስ ቁም ሳጥን ውስጥ ማስቀመጥ ይቻላል። አራተኛ ፐርሰናል ኬር ነው። ፐርሰናል ኬር ስንል እንደ ቱዝ ፔስት ወይም ደግሞ እንደ ማውዝ ወሽ ይጠቅማል። አምስተኛ ለሄልዝ ኬር ነው። ሄልዝ ኬር ስንል የልብ ማቃጠል ነገር ካለ ወይም ደግሞ የምግብ መፈጨት ችግር ሲኖር ውሃ ላይ ትንሽ በጥብጣችሁ መጠቀም ትችላላችሁ። እዚህ ጋር ማስተዋል ያለብን ነገር የበዛ መጠን መውሰድ የሶዲየም መጠን በሰውነታችን ከፍ እንዲል ያደርጋል። ይህ ደግሞ ውሃ ከሴሎች ውስጥ ወጥቶ ወደ ደም እንዲገባ ያደርገዋል። ስለዚህ ሴሎች እንዲደርቁ ወይም የውሃ እጥረት እንዲያጋጥማቸው ይሆናል ወይም ሴል ዲሃይድሬሽን እንዲኖር ያደርጋል። በተለይ የብሬን ሴል ማለት ነው።